100 ቀን ጌታ እመቤታችን አዝላው እዚህ ቦታ ተቀምጧል። ስንት ቀን? ስለዚህ አሁን የተቀመጣችሁበት ቦታ ማን የተቀመጠበት ነው? ጌታችን ኢየሱስ ክርስቶስ የተቀመጠበት ቦታ ነው ማለት ነው። ስለዚህ አሁን እናንተ ክርስቶስ የነካውን ቦታ ነው የነካችሁ። የተቀመጠበትን ቦታ እመቤታችን የነካችውን ቦታ ስለነካችሁ እናንተ ራሳችሁ ተባርካችኋል። የምታድጉበትን ረድኤት አግኝታችኋል ማለት ነው። ጌታችን ኢየሱስ ክርስቶስ እዚህ መጥቶ ሰራዊት እያሳደደው ከሞት እንዳይሞት እዚህ ቆይቷል። እናንተም እዚህ በመምጣታችሁ ከሞት ይሰውራችኋል እግዚአብሔር አይደለም ነው። እግዚአብሔር ከሞት ይሰውራችሁ። ወደ ኢትዮጵያ ተሰድጄ ግን አርፌያለሁ። የእስራኤል ሰዎች ግን አንተን እንዳላሳድግህ አሳደውኛል። ስለዚህ እዚች ሀገር እንኑር አለችው እመቤታችን። ምን አላት? ኢየሩሳሌም ሂጄ ወንጌል አስተምራለሁ፣ ታምራት አደርጋለሁ፣ ተሰቅዬ ዓለምን አድናለሁ። ስለዚህ መሄድ አለብን አላት። የዚችን ሀገር ሰዎች ከወደድሻቸው ግን ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ፣ የቃል ኪዳን ሀገር ትሁንሽ፣ የኢትዮጵያ ሰዎች በአንቺ ፍቅር ይጸናሉ አላት። ከዚያ በኋላ ይህንን ቃል ኪዳን ተቀብላ እንግዲያስ እሺ ብላ አንቺም ለኢትዮጵያ ሰዎች እናቱኛቸው እነሱም ልጅ ይሁኑሽ ብሎ እመቤታችንን ለኢትዮጵያ ኢትዮጵያን ደግሞ ለእመቤታችን አድርጎ የሰጠበት ቦታ ላይ ነው ያላችሁት ማለት ነው። እመቤታችን እዚህ ጣና ላይ በደመና ተጭና እዚህ ተነስታ በአፋር በኩል አደረገችና ወደ ኤርትራ ሄደች ማለት ነው። ከቃሉ ጋር ናችሁ? ከዚያ መላእክት ደግሞ ተከትለው በሁለተኛው ዙር ጻና በደመና ጭኖ ወሰዳት እያሉ አመሰገኑ። ፊት ጻና ተብሎ ትእዛዝ ተሰጠ። ስለዚህ በዚያ ምክንያት ባህሩ ምን ተባለ? ጣና ምን ተባለ? የእግዚአብሔር ቤተሰቦች ሁላችሁ ሕፃናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? ቸሮ አምላካችን ኢየሱስ ክርስቶስ በዚህ ስለሰበሰበን ስለ ይቅርታው ስለ ቸርነቱ ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። አሁን የምትገኙበትን ቦታ ትንሽ ላስተዋውቃችሁ አይደል? ታሪኩን እንድታውቁት ትፈልጋላችሁ አይደል? የቦታውን ታሪክ ትፈልጋላችሁ ሕፃናት? እሺ፣ አሁን በደንብ አዳምጡኝ። አሁን ያላችሁት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ጎንደር ሀገረ ስብከት ርዕሰ ገዳማት ወአድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ነው። ይሄ ገዳም ጌታችን መድኃኒታችን ኢየሱስ ክርስቶስ ከመወለዱ በፊት 600 ዓመታት ቀድሞ ወይም በትክክል 900 ዓመት በሰሎሞን ጊዜ የተመሰረተ ገዳም ነው። ገዳሙ ጌታ ከመወለዱ በፊት የሀገራችን ንግሥት የዳዊት ልጅ ሰሎሞን በእስራኤል በነገሰ ጊዜ በሀገራችን የነገሰችው ንግሥት ማክዳ ትባላለች። መጽሐፍ ቅዱስ አንደኛ ነገሥት ምዕራፍ 10 ከቁጥር 1 ጀምሮ ታሪኩን ታገኙታላችሁ። ንግሥት ማክዳ ወይም በሌላ ስሟ ንግሥት ሳባ፣ የሳባ ንግሥት፣ እሷ በሀገራችን በንጽህና ሆና ኢትዮጵያን ታስተዳድር የነበረች ንግሥት ናት። በዚያ ጊዜ በኢትዮጵያ የሚሾሙ ነገስታት ወይም ንግስታት ሴቶቹ ድንግል ብቻ ነበር የሚሆኑት፣ ወይም በንጽህና የሚኖሩ የማያገቡ ሰዎች ነበር የሚሾሙት ማለት ነው። ለራሳቸውን ለእግዚአብሔር የለዩ ነበሩ እና እግዚአብሔርን ተወድና ታመልክ ስለነበረ ኢትዮጵያ ሀገራችን ደግሞ ጌታ ከመወለዱ በፊት ከብሉይ ኪዳንም በፊት ቀድሞ እግዚአብሔርን በሕገ ልቡና ታመልክ የነበረች ሀገር የሃይማኖት ሀገር ስለነበረች የሚነግሱ ነገስታትም እግዚአብሔርን ያውቃሉ እና ንግሥት ማክዳ በኢየሩሳሌም ሰሎሞን የሚባል ንጉሥ እንደነገሰ ሰማች። የነገሰውም በእግዚአብሔር ፈቃድ እንደሆነ እግዚአብሔርን ብዙ ጥበብ እንደሰጠው ሰማች። እግዚአብሔር ወዳደረበት ሰው ደግሞ መንገድ መሄድ ይገባል። ለምን? እግዚአብሔር ወዳደረበት ሰው ሲሄዱ እግዚአብሔርን እናገኘዋለን። እግዚአብሔር ያደረበት ሰው ብር ወዳለበት ቤት ስትሄዱ ምን ታገኛላችሁ?
ውሃ ወዳለበት ቦታ ስትሄዱ ምን ታገኛላችሁ? እንጨት ወዳለበት ስትሄዱ ምን ታገኛላችሁ? እግዚአብሔር ወዳለበት ሰው ስትሄዱ ማንን ታገኙታላችሁ? እግዚአብሔርን። ስለዚህ እግዚአብሔር ያደረበት ሰው ንጉሥ ስለነበረ እግዚአብሔር ወዳደረበት ወደ ሰሎሞን ጠይቃ ልትመጣ ሄደች። ስትሄድ የሰሎሞንን ጥበብ ከመተራይ ጥበቦ ለሰሎሞን ይላል። የሰሎሞንን ጥበብ ለማየት ሄደች። ሰሎሞንን በጥበብ በእንቆቅልሽ ፈተነችው፣ መለሰላት። እዚያ ከሄደች በኋላ በእግዚአብሔር ፈቃድ ቀዳማዊ ሚኒሊክን ጸንሳ መጣች። ቀዳማዊ ሚኒሊክ ማለት በብሉይ ኪዳን ዘመን የነበረው የንግሥት ማክዳና የሰሎሞን ልጅ ነው። እሱን ጸንሳ መጣችና ኢትዮጵያ አሳደገችው። ሃይማኖት እያስተማረች፣ ታሪክ እያስተማረች፣ ስለ እግዚአብሔር እየነገረችው በመንፈሳዊ ሕይወትና በእውቀት አሳደገችው። ልክ እንደ ዛሬው እንደናንተ ማለት ነው። እናንተ አሁን ስለ እግዚአብሔር እየተማራችሁ ነው እያደጋችሁ ያለው። ሃይማኖት እየነገረችው በእግዚአብሔር ኃይል አሳደገችው። በእግዚአብሔር ኃይል አሳደገችና ሲያድግ ወደ አባቱ ሀገር ኢየሩሳሌም ሂድ ብላ አባትህን ጠይቀና ብላ ሰደደችው። አባቱን ሊጠይቅ ኢየሩሳሌም ሄዶ ሳለ መልኩ ሰሎሞንን ይመስል ነበር፣ አባቱን ይመስላል። እና በኢየሩሳሌም ሲመላለስ ሲወጣ ሲገባ ከሰሎሞን ጋር መልኩ ያሳስታቸው ነበር ለእስራኤል ሰዎች። አይ አንተነ ንጉሱ ወይስ ልጅ እየተሳሳትን ስለሆነ ልጅህን ወደ እናቱ ሀገር ስደድ ብለው የሀገሩ ሰዎች የእስራኤል ሕዝብ ለሰሎሞን ጥያቄ አቀረቡ። እሱም 12,000 ሌዋውያንን ወይም 120,000 ማለት ነው። 1,000 10,000 ነው በግዕዝ። ያንን 12,000 ሌዋውያንን የእስራኤልን ነገድ የኔን የመጀመሪያ ልጅ ወደ ሌላ ሀገር ሂድ የምትሉ ከሆነ የእናንተንም የመጀመሪያ ልጅ ስጡኝና አብሬ ልከዋለሁ ብሎ የመጀመሪያ ልጃቸውን በኩር ይባላል እሱን ሰጥተው ወደ ኢትዮጵያ መጣ። ወደ ኢትዮጵያ ሲመጣ እግዚአብሔር ለሙሴ የሰጣትን ታቦተ ጽዮንን ይዞ ወደ ኢትዮጵያ መጥቷል። ታቦተ ጽዮንን ይዞ መጣና ታቦተ ጽዮን ኢትዮጵያ ውስጥ 4 ቦታዎች ላይ አርፋለች። ስንት ቦታ? 4 ቦታዎች ላይ አርፋለች። አንደኛው መርጡለ ማርያም ይባላል። መርጡለ ማርያም፣ መርጡል ማለት ቤት፣ ጫካ፣ ድንኳን ማለት ነው። መርጡለ ማርያም ማለት የማርያም ቤት፣ የማርያም ሰፈር እንደማለት። ሰው ግን መርጦለ ማርያም ነው የሚለው፣ ግን ስህተት ነው። መርጡለ ማርያም ነው። መርጡል ነው በግዕዝ። መርጡለ ማርያም እዚያ አርፋለች። ቀድሞ ግን የምትባለው መርጡለ ማርያም ሳይሆን መርጡለ ጽዮን ነው የምትባለው። የጽዮን ቤት ነው። ሁለተኛ ያረፈችው እዚህ ነው፣ አሁን ያላችሁበት ቦታ። ታቦተ ጽዮን ከኢየሩሳሌም ስትመጣ ሳፍ ጽዮን ነው የሚባለው። የጽዮን ተራራ እንደማለት ነው። ሳፍ ጽዮን፣ ደብረ ሳይል ሳፍ ጽዮን፣ የይቅርታ የጽዮን ተራራ፣ ይቅርታ ያለበት የምህረት ቦታ የጽዮን ተራራ ነው። እዚህ ቀጥሎ ተድባበ ማርያም ይባላል። ተድባበ ማርያም ደግሞ የማርያም ጥላ ዘውድ፣ የማርያም ጉልላት ቤት እንደማለት ነው። እሱ እዚያ ተቀመጠች። የመጨረሻይቱ አክሱም ጽዮን አርፋ የተመለሰችበት ወይም የሄደችበት ሳይሆን አሁን ራሱ ያለችበት ቦታ አክሱም ጽዮን። አክሱም ማለት ብዙ ትርጉም አለው። የውሃ ሹም ማለት ነው ትርጉሙ። የውሃ ሹም እንግዲህ እስከ ህንድ ውቅያኖስ ድረስ አክሱም የሚሾሙ የኢትዮጵያ ነገስታት ያስተዳድሩ ነበረ። በጣም ሰፊ ግዛት ነበረ ኢትዮጵያና ጽዮን ማለት የጽዮን ነገስታት ሀገር ማለት ነው። በጽዮን የነገሱ ነገስታት ሀገራቸው ማለት ነው። እዚህ አርፋለች። ከዚያ በኋላ በእነዚህ በብሉይ ኪዳን ጌታ እስከሚወለድ ድረስ 4ቱ ቦታዎች የኢትዮጵያ የሃይማኖት ምንጮች ናቸው። ብሉይ ኪዳን ይነገርባቸዋል፣ ትምህርት ይሰጥባቸዋል፣ መስዋዕት ይቀርብባቸዋል፣ እግዚአብሔር ይመሰገንባቸዋል። 4ቱ ቦታዎች የብሉይ ኪዳን የኢትዮጵያ የሃይማኖት መሰረቶች ናቸው። በሌላ ቋንቋ ምን ይባላሉ? 4ቱ መናብርተ ጽዮን ይባላሉ። እስኪ በሉ ልጆች
አይምሯችሁ እኮ በጣም ትልቅ ነው። እናንተ ጎበዞች ናቸው። የጽዮን አራቱ መንበሮቿ ማለት ነው የተቀመጠችባቸው እና በኢትዮጵያ ንጉሥ ሲነግስ የአራቱ የጽዮን መናብርት ነገሥት አለቆቹ የቤተ ክርስቲያኑ አስተዳዳሪዎች ካልተገኙ ኢትዮጵያ ንጉሥ አይነግስም። ምን ምን ድርሻ እንዳላቸው ደግሞ ነግራቸዋለሁ እንዳትረሱ። አንደኛ ንጉሡ ሲነግስ የመርጡ ለማርያሙ የቤተ ክርስቲያን አለቃ ልብስ ያለብሰዋል። ምን ያለብሰዋል? ልብስ። የተድባበ ማርያሙ የቤተ ክርስቲያን አለቃ ደግሞ ኢትዮጵያ የሚነግሰውን ንጉሥ በትር ይሰጠዋል። ምን ይሰጠዋል? እግዚአብሔር ግዛትህን ያጽናልህ ማለት ነው። ይሄ ያኛው ደግሞ እግዚአብሔር ጸጋህን ያልብስህ፣ ጸጋውን ያልብስህ ማለት ነው። የዚህ ደግሞ ይሄ ማን ነበር የሚባለው? ሳፍ ምን ሳፍ ጽዮን። የሳፍ ጽዮኑ ደግሞ አለቃ ደግሞ ምን ያደርግበታል? ቅባ መንግስት ይቀባዋል። ወይም ዳዊት የነገሰበትን ሰሎሞን የነገሰበትን ቅባ መንግስቱን ይጸልይና ይቀባዋል ማለት ነው። ስለዚህ የጣና ቂርቆሱ የአለቃው ማዕረግ ሊቀ ካህናት ነው የሚባለው። ለምን? ሊቀ ካህናት ድርሻው ምንድን ነው? መቅባት ነው። የአክሱም ጽዮኑ ንውረ እድ ነው የሚባለው። ንውረ እድ ደግሞ ራሱን ቻለ ትርጉም አለ፣ እነግራችኋለሁ። ከዛ የአክሱም ጽዮኑ ምን ያደርግለታል? ለንጉሱ ዘውድ ይደፋለታል። ምን ያደርጋል? ዘውድ። ንውረ እድ ማለት እጁን የሚያኖር ማለት ነው፣ ወይም ደግሞ እጁ የሰለጠነ ማለት። ስለዚህ እሱ እጁን ጭኖ ዘውድ ሲያደርግበት የኢትዮጵያ ንጉስ ይባላል። ስለዚህ እነዚህ አራቱ ቦታዎች የኢትዮጵያን ንጉስ ባርከው እየሾሙ ኢትዮጵያን ሰላም ያደረጉ ሀገሮች ናቸው ማለት ነው። ሌላ ደግሞ ፓትርያርክ ሲሾም አራቱ ቦታዎች ላይ ይጠመቃል። ምን ያደርጋል? አራቱ ቦታዎች ላይ ይጠመቃል። ፓትርያርክ ከመሆኑ በፊት ተጠምቆ ጸበል ተጠምቆ ሱባኤ ተይዞለት ተጸልዮለት ነው የሚሾመው ማለት ነው። በዚያውም ልንገራችሁ፣ ከሁለተኛ ሚስት የተወለደ ልጅ ጳጳስ መሆን አይችልም። ታውቃላችሁ ይሄን? ስለዚህ እናት አባታችሁ እንዳይፋቱ ማድረግ አለባችሁ ማለት ነው። እሺ። ወይም እናቱ ሌላ ባል አግብታ የወለደችው ወይም አባቱ ሌላ ሚስት አግብቶ የወለደው እሱ ጳጳስ አይሆንም፣ ከአንድ ሚስት የተወለደ። ስለዚህ ከአንድ ልጅ ከአንድ ሚስት ከጥሩ ትዳር የተወለደና ከነዚህ አራቱ ቦታዎች ላይ ተጸልዮለት የኢትዮጵያ ፓትርያርክ ይሆናል ማለት ነው። ከዚያ በኋላ እንደዚህ ሆኖ ሳፍ ጽዮን ከኖረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ በምድር ላይ ከመቤታችን ተወልዶ ሰብአ ሰገል መጥተው አመስግነውት፣ የልደት ዕለት መላእክት አመስግነውት፣ ሰብአ ሰገል ወርቅ፣ ዕጣን፣ ከርቤ ሰጥተውት ብርሃኑን ገልጦ በቤተልሔም ከጨረሰ በኋላ ሄሮድስ ሲያሰድደው በግብፅ አድርጎ ወደ ኢትዮጵያ መጥቷል። ወደ ኢትዮጵያ መጥቶ የኢትዮጵያ ምድረ በዳዎችን ሁሉ እመቤታችን አዝላው ጌታ በሕፃንነቱ እየዞረ ባርኳቸዋል። ዋልድባ ተቀምጠዋል ከእመቤታችን ጋር፣ ደብረ ዳሞ ተቀምጠዋል፣ ደብረ ወገግ ተቀምጠዋል፣ ደብረ ሊባኖስ ተቀምጠዋል። ገና የዚያን ጊዜ ገዳም አይደሉም፣ ወደፊት ገዳም እንዲሆኑ እየባረከላቸው ነው ጌታ። ስለዚህ በእነዚህ ሁሉ ቦታዎች ተቀምጦ የኢትዮጵያን ምድር ሁሉ እግዚአብሔር በእናቱ ጀርባ ሆኖ እየዞረ ከባረካቸው በኋላ በደመና ደግሞ እየተሽከረከሩ መላ የኢትዮጵያን ሀገር በሙሉ እስከ ኤርትራ ድረስ ያለውን በደመና ሆኖ ባርኳቸዋል። ሲጨርስ እዚህ ቦታ ላይ 3 ወር ከ10 ቀን ጌታና እመቤታችን ተቀምጠዋል። ስንት ቀን ሲደመር ስንት ይሆናል? 100 ቀን። 100 ቀን ጌታ እመቤታችን አዝላው እዚህ ቦታ ተቀምጧል። ስንት ቀን? ስለዚህ አሁን የተቀመጣችሁበት ቦታ ማን የተቀመጠበት ነው? ጌታችን ኢየሱስ ክርስቶስ የተቀመጠበት ቦታ ነው ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ ልጆች። በእጃችሁ ሽቱ ብትነኩ እጃችሁ ምን ምን ይሸታል? እሺ፣ በርበሬ ብትነኩስ? ቅቤ ብትነኩስ? እሺ፣ አሁን ክርስቶስ የተቀመጠበትን ቦታ ነክታችኋል። ክርስቶስ የተቀመጠበት ቦታ ምንድን ነው? የተባረከ በሉ። ከዛ እናንተ ምን ትሆናላችሁ? ሽቶ የነካ ምን ምን ይላል ብለናል? የተባረከ የነካ ምን ይሆናል? የተባረከ ይሆናል ማለት። ስለዚህ አሁን እናንተ ክርስቶስ የነካውን ቦታ ነው የነካችሁ። የተቀመጠበትን ቦታ እመቤታችን የነካችውን ቦታ ስለነካችሁ እናንተ ራሳችሁ ተባርካችኋል። የምታድጉበትን ረድኤት አግኝታችኋል ማለት።
ጌታችን ኢየሱስ ክርስቶስ እዚህ መጥቶ ሰራዊት እያሳደደው ከሞት እንዳይሞት እዚህ ቆይቷል። እናንተም እዚህ በመምጣታችሁ ከሞት ይሰውራችኋል እግዚአብሔር አይደለም ምን እግዚአብሔር ከሞት ይሰውራችሁ። ስለዚህ ከሄሮድስ ተሰውሮ እዚህ ከቆየ በኋላ ጌታ ወደ ኢየሩሳሌም ልሄድ ነው አላት ለእመቤታችን። አይ የኢየሩሳሌም ሰዎች ነፍሰ ገዳዮች ናቸው፣ የዚያን ጊዜዎችን ነው እንጂ የኢየሩሳሌም ሰው ሁሉ ነፍሰ ገዳይ ነው አይደለም። እሺ ሰማችሁኝ? እስራኤል የተወለደ ሰው ሁሉ ነፍሰ ገዳይ እንዳይመስላችሁ። ምን ማለት ነው? በዚያን ጊዜ የነበሩት በዚያን ጊዜ ከነበሩትም ሄሮድስና ብዙዎቹ ማለት ነው። ከዚያ በኋላ ሰው በአገር ክፉም ጥሩም አይሆንም፣ ሰው በራሱ ነው እንደዚያ የሚሆነው። ከዚያ በኋላ ወደ ኢትዮጵያ ተሰድጄ ግን አርፌአለሁ። የእስራኤል ሰዎች ግን አንተን እንዳላሳድግህ አሳደውኛል። ስለዚህ እዚች ሀገር እንኑር አለችው እመቤታችን። ምን አላት? ኢየሩሳሌም ሂጄ ወንጌል አስተምራለሁ፣ ታምራት አደርጋለሁ፣ ተሰቅዬ ዓለምን አድናለሁ። ስለዚህ መሄድ አለብን አላት። የዚችን ሀገር ሰዎች ከወደድሻቸው ግን ይችን ሀገር የአስራት ሀገር አድርጌ ሰጥቼሻለሁ፣ የቃል ኪዳን ሀገር ትሁንሽ፣ የኢትዮጵያ ሰዎች በአንቺ ፍቅር ይጸናሉ አላት። ከዚያ በኋላ ይህንን ቃል ኪዳን ተቀብላ እንግዲያስ እሺ ብላ አንቺም ለኢትዮጵያ ሰዎች እናት ሁኛቸው እነሱም ልጅ ይሁኑሽ ብሎ እመቤታችንን ለኢትዮጵያ ኢትዮጵያን ደግሞ ለእመቤታችን አድርጎ የሰጠበት ቦታ ላይ ነው ያላችሁት ማለት ነው። ስለዚህ አሁን ሁላችሁም የእመቤታችን ልጆች ለመሆን ለኢትዮጵያ እግዚአብሔር ቃል ከገባበት ቦታ ላይ ስለተገኛችሁ የዚያ ቃል ኪዳን ተሳታፊዎች ናችሁ ማለት ነው። የእመቤታችን በረከት ይድረሳችሁ፣ እመቤታችን ታሳድጋችሁ። ከዚያ በኋላ ምን የሚል ቃል ተሰማ? ጸአና በደመና የሚል ቃል ተሰማ። ጸአና ማለት በግዕዝ ጻነ ማለት ጫነ ማለት ነው። ጸአና ማለት እሷን ጫናት ማለት ነው። በሴት በደመና ጫናት ብለው ተናገሩና በደመና ጫናት የሚል ቃል ለመላኩ ሲነገረው እመቤታችን እዚህ ጣና ላይ በደመና ተጭና እዚህ ተነስታ በአፋር በኩል አደረገችና ወደ ኤርትራ ሄደች ማለት ነው። ከቃሉ ጋር ናችሁ? ከዚያ መላእክት ደግሞ ተከትለው በሁለተኛው ዙር ጻና በደመና ጭኖ ወሰዳት እያሉ አመሰገኑ። ፊት ጻና ተብሎ ትእዛዝ ተሰጠ። ስለዚህ በዚያ ምክንያት ባህሩ ምን ተባለ? ጣና። ምን ተባለ? ጣና ተባለ ማለት ለምን? እመቤታችን በምን ስለተጫነች ነው? በደመና ተጭና ከዚህ ስለሄደች ጻና በደመና ሁኖ ስለተባለ በዚህ ጣና ተባለ። ከዚያ በኋላ አፋር ሄደች። በአፋር ነው ሄደችው። አፋር ማለት የግዕዝ ቋንቋ ነው። ኦፌር ነው የሚባለው። ትክክለኛ ስሙ አፋር አይደለም፣ ኦፌር ነው። ኦፌር ማለት በግዕዝ ወርቅ ማለት ነው። አፌርም ይባላል። ምን ማለት ነው? ምን ማለት ነው? ስለዚህ አፋር ወርቅ ይገኛል አይገኝም? ስለዚህ አፋር የተባለ የወርቅ ምድር ማለት ነው። ስለዚህ ግዕዝ አፋርም ታውቀዋለች ነው። እናንተ ግዕዝ ታውቃላችሁ? ግዕዝ የማያውቅ ሰው ኢትዮጵያዊ ራሱ አይደለም። ግዕዝ ማወቅ አለባችሁ ማለት ነው። አፋርም ብትሄዱ፣ ኦሮሚያም ብትሄዱ፣ ጅማም ብትሄዱ፣ መቀሌም ብትሄዱ፣ ባህር ዳርም ብትሄዱ ግዕዝ የማያውቅ ሰው የኢትዮጵያ ምድር ራሱ አታውቀውም። ስለዚህ ወርቅ ማለት እናንተ ስለዚህ ግዕዝ ማወቅ አለባችሁ በደንብ አድርጋችሁ። የአፋር ሰዎች እመቤታችን ስታልፍ ደመና እየጋረዳቸው በረከት እየወረደላቸው መዓዛዋ ከሩቅ እየሸተታቸው ስለነበር አትሂድብን ይች ሰው መስደድ አንፈልግም ብለው መንገድ ዘግተው ነበር እንዳትሄድባቸው። ከዛ መልአኩ ቅዱስ ገብርኤል በደመና ሰውሮ ከቅዱስ ዑራኤል ጋር አሻግሮ በኤርትራ አድርጋ ግብፅ ደብረ ቁስቋም የሚባል ቦታ አደረች። ማን? ምን? ደብረ ቁስቋም። እዚያ ገብታ ስላረፈች እዚህ ደግሞ በስደቷ ስላረፈች እዚህ ቁስቋም ገዳም አለ። እዚህ የእናቶች ገዳም ነው። ይሄ ቂርቆስ ነው። እታች ዝም ብሎ ቁስቋም ገዳም። ያኛው ጉዞዋን ስጨርስ ያረፈችበት ነው። ይሄኛው ደግሞ የኢትዮጵያን ጉዞ ስጨርስ ስላረፈችበት ቁስቋም ገዳም እዚህ አለ። ስለዚህ ይሄ ቦታ እመቤታችን ለኢትዮጵያ እናቱና የተሰጠችበት ቦታ ነው። ሁለት በረከት እግዚአብሔር ይባርካችሁ፣ ሁላችንንም ይባርከን። በአቡነ ሰላማ ከሳቴ ብርሃን ዘመን ቅዱስ ቂርቆስ ነው። ለምን ጣና ቂርቆስ እንደተባለ አልነገርኳቸውም። ፊት ማን ነበር የሚባለው? ሳፍ ጽዮን ነበር የሚባለው። በኋላ የዚህ አካባቢ ሰዎች ረሃብ፣ ድርቅ ሆኖ ሕፃናት እየሞቱ ሰዎች እየሞቱ ከብቶች እየሞቱ ሲቸገሩ አንድ ባይታዊ መጥቶ ለቅዱስ ቂርቆስ እኮ ገድልህን ያነበበውን ታምራትህን ያመነውን ታቦትህ የተቀረጸበትን
ረሃብና ሞት አላመጣም የሚል ቃል ኪዳን አለ። የቅዱስ ቂርቆስን ታቦት አምጡ ብለው ይነግሯቸዋል። እስክንድሪያ ሂደው ከቅዱስ አትናቴዎስ እጅ አስባርከው የቅዱስ ቂርቆስን ታቦት ይዘው መጥተዋል። የት? እዚህ የቅዱስ ቂርቆስ ታቦት እዚህ ሲመጣ በአካባቢው የነበረው ሞት ሁሉ ጠፋ። ስለዚህ በዚህ ምክንያት ጻና ቅዱስ ማን ተባለ? ቂርቆስ ተባለ። የቂርቆስ ታቦት ሲመጣ እዚህ ሞት ጠፋ። ለምን? ቂርቆስ የክርስቶስን ስም ተሸክሞ የሚዞር የክርስቶስ ሕይወት ያለበት ምስክር የሆነ አባት ስለሆነ ነው። እናንተ ስንት ዓመታችሁ ነው? እስቲ ከ3 ዓመት በላይ ያለ እጁን ያወጣል። ከ3 ዓመት በላይ አውጥ እንጂ ሁላችሁም አይደል? አዎ። ስለዚህ ቅዱስ ቂርቆስ ስለ ክርስቶስ የመሰከረ በስንት ዓመቱ ነው? አቤት። እናንተ ግን ስንት ዓመታችሁ? እስኪ ሁላችሁም የራሳችሁን ጮክ ብላችሁ ተናገሩ። ሁላችሁም የራሳችሁን ስንት? በቃ እሺ። ሲደመር በጣም ብዙ አይደል? ሲደመር በጣም ብዙ እድሜ ማለት ነው። ስለዚህ እናንተ ቁም ነገረኛ መሆን አለባችሁ። ቂርቆስ በስንት ዓመቱ ነው? በ3 ዓመት። እናንተ ግን 7፣ 8፣ 9፣ 10፣ 11፣ 12 እና ከዚያ በላይ ናቸው። ስለዚህ ቅዱስ ቂርቆስ ለክርስቶስ ስለታመነ ክርስቶስ ደግሞ በስሙ ኃይል ያደርግበታል። የእሱ ስም በተጠራበት ሁሉ ኃይል ይሰጠዋል። ለምን? ለሱ ስለሞተ በስሙ ስላመነ ማለት ነው። ስለዚህ ከዚህ የተነሳ ጣና ቂርቆስ ተብሏል። ግራኝ መሐመድም የኢትዮጵያ ገዳማትን አድባራትን ሲያቃጥል ወደ ጣና ሊመጣ ሲል ግን እሱን አንዳች ሕሊናውን እያስፈራ እምቢ ስለው ሰራዊቶቹን በታንኳ አድርጎ ወደ ጣና ሊልክ ሲል ነፋስ ተነስቶ ገልብጦበት ሰራዊቱ እዚያው ሰጥመው ቀርተዋል ግማሾቹ ተብሎ ይነገራል፣ አባቶቻችን እንደሚተረኩልን። ስለዚህ ገዳሙ ከተጀመረ ጀምሮ አልተቃጠለም፣ አልጠፋም። የቅዱስ ቂርቆስ ረድኤት ይድረሳችሁ።